ቤት እንዴ ሀይሚ እናታችን ነግጭ። የዛሬው ግን ማስቀናት ነው የሚባለው ብሩኬ ወይንስ ማሳመን? በእንደዚህ አይነት መንገድም ማሳመን አይቻልም። ብቻ ይሁን ብለናል። እናንተ ልጆች እንደው ቀልዳችሁ አይጠገብም እኮ የምር አይጠገብም። አንዳንድ ጊዜ ግን የሆነ ስንናገር ነገረኛ ስለምንባል ነገሩንም ትተነዋል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ዱባይ ይመጣሉ፣ ዱባይ ገብተዋል ምናምን እያልን የሆነ እየጠበቅን ነበረ። ነገር ግን ነገሩ ሌላ ተገለብጦሽ ሆኗል። ያው ቅድም ሲመሻሽ ማለት ነው እኔ ራሴ ተነግሮኝ ነበረ ዛሬ ዱባይ እንዳልሄዱ ምናምን ነገር ሀይሚ ወይንም ብሩኬ ምናምን የሆነ ነገር ሊኖር ይችላል የሚባል ሹክታ ሰምቼ ነበረ። ትክክለኛ መረጃ ነው የደረሰኝ፣ ግን አላወራውም። ያው እንዳታወሩ የተባላችሁት ወታችሁ አታወሩም እና ማለት ነው። ነገር ግን ብሩኬ ዛሬ የሄደበት ርቀት በአንድ ወገን ጥሩ ነው፣ በአንድ ወገን ደግሞ ጥሩ አይደለም። እኔ እንዳዩት ማለት ነው። በቅድሚያ ወደ ጥሩ አንግል ሊሄድላችሁ ምንድነው እንግዲህ ሀይሚ ወደ ዱባይ እንሄድ ምናምን ሲላት እምቢ ብላ ነበረ። ነገር ግን እንግዲህ እስቲ ደግሞ በሌላ መንገድ ልሞክር፣ አብሳላ ጋራ ሊሄድ ነው ብዬ እስቲ እሺ ብትለኝ በፕራንክ መንገድ እስቲ ላሳምናት ብሎ የሄደበት ርቀት ጥሩ ነው። ጥሩ ያልሆነበት መንገድ ደግሞ ይቺ ከውካዋ ከብሩኬ ፍቅር ይዟታል እንዴ እኔ ሲላት ታንተ ጋር ተገኝቶ ነው እንዲህ ምናምን ብላ ጭራዋን ቆላች። ምን ሆነች ነው? ኳስ በመሬት ፍቅርማ ይዞሻል። መቼስ ሴት ልጅ ነሽ፣ የዝን ያክል ተላምደሽማ ፍቅር ይዝሻል። እንዴት አይዝሽ? ጠዋት ማታ አይኑን እያየሽ ያው መኪናውንም ወደሽዋል። በይ በከባሽበት እግርሽ ብትወጪ ጥሩ ነው ባይነኝ። እኔ ያሳቀኝ ማለት ነው እግዚአብሔርን ይቅርታ አድርጉልኝ። ትሄጃለሽ ሲላት ተገኝቶ ነው ከአንተ ጋር ምናምን የሆነ ሌላ ነገር እንዳላት ምናምን ነገር እኔ የጠረጠርኩት የሆነ ነገር እንዳለ የምጠረጥሩት ነገር እንደዛ ነው የተጠራጠርኳት ልጅቷን ማለት ነው። እና ብሩኬ ሳይረፍድብክ ፍቅር ሳይዛት ሌላው ነገር ውስጥ ሳትከት ይችን ልጅ ከህይወት አስወጣት። ሀይሚን ደግሞ በእንደዛ አይነት መንገድ አይደለም እሺ የምትልክ አብራ ልትሄድ የምትችለው ወደ ዱባይ ማለት ነው። ምን መሰለክ ሴት ልጅ ልምጥምጫ ትወዳለች፣ ቀስ ብሎ ማናገር ትወዳለች፣ ጊዜ እንዲሰጣት ወንድ ልጅ ትፈልጋለች። እና ጊዜ አልሰጣትም እንድታስብበት። በአንድ ጊዜ እምቢ አለሽ ብለክ እሺ አብሳላትን ላምጣትና እሺ ትለኛለች ሀይሚ ማለት ብሩኬ ይሄ ስህተት ነው። ለአንድ ሴት ልጅ የሆነ ብስጭትን ጥርጣሬ እንዲፈጠር ማድረግ ነው። እና አሁን ደግሞ ሀይሚ ሌላ ጥርጣሬ ውስጥ እንድትገባ ነው ያደረካት። ብሩኬ ሌላ የቤት ስራ ውስጥ ነው የከተትካት። እና በእንደዚህ አይነት መንገድ አይደለም። አንተ አዳምጣት፣ ፍላጎቷን ተረደው፣ ጊዜ ስጣት። ይህንን ነው እኔ ማለት እንፈልገው። አንቺኛዋ ጦልጧላ ደግሞ ዝም ብለሽ ለቀልድም ይሁን ለምንም ይሁን ተግደርደሪ። ሀይሚዬም እኮ አለች ተግደርደሪ አለች እንዴ ከባድ ሰው ነሽ ምናምን እንደዚህ እያልሽም አታብጠልጤ ሀይሚን። እንኳን ከባድ ሆነች። ሴት ልጅ ከባድ መሆን አለባት። በቤቷ፣ በባሏ፣ በፍቅረኛዋ፣ በህይወቷ ከባድ ካልሆነች እንዳንቺ አይነቱ ሙጭልፍ ነገር ሞጭልፈሽ ለመሄድ ነው ዳርዳር የምትይ። ከባድ ነች ምናምን እንኳን ከባድ ሆነች እንዴ ባሏ ላይ እኮ ነው የከበደችው፣ አንቺ ላይ አይደለም። አንቺ ላይ ሊደረግ የማትፈልጊውን ነገር ሰው ላይ አታድርጊ። የምር ነው ያደረግሽው አንቺ። ብሩኬ ግን ተባበሪኝ ለፕራንክ ምናምን ብሎ ነው ያመጣሻል። አንቺ ግን የምር አድርገሽው ደስ አለሽ፣ ጭራሽም ቆላሽ። ምንድን ነው? ረጋ ሰከን በይ፣ ተግደርደሪ። አንተ በባለፈው ለታ እንደዛ ችግር ተፈጠረ ተሰደብኩኝም እንደገና ደግሞ ብዙ ኦዲየንሶች በእኔና በአንተ መሀል እንዲጠረጥሩ ያልሆነ ነገር ጥርጣሬ አድሮባቸዋል ብለሽ ብሩኬን መመለስ ነበረብሽ። አንቺ ግን ከኔ ጋር ዱባይ ትሄጃለሽ ሲልሽ እሺ አልሽ። ኖ እኔ በባለፈው እኮ እና አንቺ በባለፈው የመጣሽው እነሱን ለማጣላት እንጂ እነሱን ወደ ሰላማዊ መንገድ ለመመለስ አይደለም። ዛሬ እንደተረዳሁትኝ የምር ቤተሰብ ዛሬ የተረዳሁትኝ በባለፈው ዕለት ራሱ የመጣችው እነዚህ ሁለት ልጆችን ለማጣላት እንጂ እውነት ነገሩን እንዲስተካከል ምናምን አይደለም።
ነገሩ እንዲስተካከል ነው ተብሎ ነው የመጣው። ያንን ቪዲዮ ራሱ የተላከው ሀይሚን ለማስቀናትና ነገሩን ለማስተካከል ነው የተባለው አይደለ? ዛሬም ያ ነገር ነው በተገላባጩ የተሰራው። ሀይሚን ለማስቀናት ምናልባት ከአብሳላት ጋራ ልሄድ ነው ምናምን ስላት ትቀናለች፣ ወደ እኔ ህይወት ትመለሳለች፣ ሀይሚም አብራኝ ትሄዳል የሚለው ነገር ነው። ብሩኬ ለሀይሚ ካለው ፍቅር ካለው ውዴታ አንጣር ምናምን ነገሮቹን ለማቋጨት አብረው ራቅ ብለው በቃ አሌለ ማንም በመሀላቸው ሳይገባ የእሱን ጓደኞች በቃ ከሰው ርቀው ነገሩን ለመፍታት ለመነጋገር ምናምን ነገር ነው። ይሄንን ነው የወሰነው። እኔ ብሩኬ እንደተረዳሁት ማለት ነው። ጥሩ ውሳኔ ነው። አንዳንድ ጊዜ እኮ የሆነ ቦታ ስትቀይሩ ራሱ ሴጣን አብሮ ይቀየራል እና ጥሩ ነው። እኔ ወድጄዋለሁኝ። ሀይሚዬ ግን አስቢበት የኔ እናት። ማንም ሰው በህይወትሽ በትዳርሽ በፍቅርሽ መሀል እንዲገባ እንዲወስን አታደርጊ። አስቢበት። ይችን ሴት ደግሞ አናጃት። በቃ እኔ ሄዳለሁኝ ብለሽ ተነስተሽ አብራችሁ ሂዱ ከብሩኬ ጋር። በቃ እንደዚህ ወለም ዘለም ሳቴ ብሩኬ ደግሞ እንደዚህ አይነቱን ነገር አትደጋግሞ አማቼ። ምን መሰለ እንደነዚህ አይነት ነገሮች በተደጋገሙ ቁጥር አንተ የምትወዳትን ልጅ እያጣ ያላስፈላጊ ጥርጣሬ በአንተ ላይ እያደረባት ነው የምትሄደው ያቺ አብራህ ያለች ሴት። ስለዚህ በእንደዚህ አይነት መንገድ ሀይሚን መመለስም ሆነ ወደ አንተ ማቅረብ አትችልም። በእንደዚህ አይነት መንገድ አይደለም ብሩኬ። ሀይሚ እንዳለችው ጊዜ አሰጠኝም ወይ በአንድ ጊዜ ነው የምትወስነው? ለምን እንደዚህ ታረጋለህ ምናምን ነገር አለች። ልክ ነች። እኛ ማዳመጥ እንፈልጋለን። የሆነ ጥርጣሬ ያድርብናል። ከራሳችን ጋር ማውራት እንፈልጋለን። በቃ አሌለ የሆነ እንወዘጋገባለን። በቃ ለራሳችን ጊዜ መስጠት እንፈልጋለን። በአንድ ጊዜ እንደዚህ ቆርጠን የምንወስን አይደለንም። ይህንን ሁሉ ከገንዛቤ አውለክ መረዳት አለብክ። አንቺ ጦልጧላ ደግሞ ማለት ነው ሀይሚን ከባድ ሰውነች ምናምን እያልሽ ዲስሪስፔክት አታድርጊ። እከክ ብሩኬ እንደው ብሩኬ አዛኝ ሆኖ ነው እንዲህ አንቺ ሲያዝንልሽ ራሱ አታውቂም። እድል ሰጥቶሽ ከሱ ጋር አብረሽ እንድትሆኒ ይሄን ድራማ እንድትሰሪ እድሉን ሰጠሽ አይደለ? ከሀይሚ ሸበላ ጋር እንድትሆኒ ምን ሆነሽ ነው? ቴንኪው ማለት ነበረብሽ ብሩኬን ማለት ነው። ጡልጧላ ምን አገባሽ? እሷ ከባድ ብትሆን እንዴ በሰው ባል እንደዚህ አግባብ ነው እንዴ እንደዚህ መናገር? ባሏ እኮ ነው። እንደፈለገች መሆን ትችላለች። እንደፈለገች ማድረግ እምቢ ማለት ትችላለች። እሄዳለሁ ማለት ትችላለች። እንደፈለገች ሙልቀቀቀቅ ማለት ትችላለች። ምክንያቱም ስለሚያምርባት ብትሞላቀቅም ውበት አላት። እንዳንቺ በበርገር የተደበለበለች አይደለች ትላላችሁ ውዶች። ግን መጨረሻው ምን ይሆን? ሰላም ፈጥረው አብረው ብሩኬና ሀይሚ የሚሄዱ ነው የሚመስለኝ መጨረሻው። ነገር ግን አሁንም ሀይሚ አልወሰነችም፣ እምቢ ብላለች። መጨረሻ ላይም ደግሞ ብሩኬ ሀይሚ የሰራችውን ምግብ ለዚች ለአህያ ማብላት አትፈልግም። እንዴት አንተ ስትበላ እዛ ጋር እሷ ቆማ ልትመለከት ነው ወይስ እንዴት ነው? ልታጎርሳት ነው ሀይሚ የሰራችው? ሀይሚ የእሷ ሰራተኛ ነች እንዴ? የማይሆነውን ትስራ። ሰርታ አታበላህም እንዴ? እጅህን ይዛ ተምትዞር ሙያ የለማ። እሷ የለመደችው ካፌ ለካፌ በርገር መግመጥ። ብሩኬ አሁን የሀይሚዬ ጣፋጭ ምግብ ቀረብህ። ከዚህ ልጅ ጋር ስትዞር ሳቅ ልፊያ ቀረብህ። ተው እንጂ ብሩኬ፣ ወደ ሞቀው ጎጆ ተመለስ። አንተ ራስህ እየተጎዳ ነው ያለው። አማቼ ልንገርህ ብዬ ነው። ለማንኛውም ግን ጨዋታችሁ ቀልዳችሁ አይጠግ